እዚህ ድረስ ተሸኞሽ ይበቃሻል። አሁን በዚህ ጋር ጌት እያረጋሽ ቤት እንዴ መጀመሪያ ምግብ መብላቱ አይቀርም። ኧረ ቤቲ በእናትሽ ቶሎ እዛ መድረስ አለብኝ። ደግሞ መክሰሴንም ቢሆን እያረጋሽ ጋር እበላለሁ። እሺ በቃ አዲስ ነገር ካለ አሳውቂኝ። እሺ አሳውቅሻለሁ። ቻው በቃ እሺ። ጠንቀቅ ብለሽ ሂጂ። ወይኔ አሻንቲ የግዛቱ ድምቀት የመንደሩ ኩራት የነበርኩ ልጅ በዚህ ወርቸቦ ለግራግር ተሸንፌ ፒኤፍ ይበላሽ። እባክህ እንኳን አንተ እኔ ራሱ ፒኤፍ ተበላሽቶ የሌለ ሙሉ ተጮረ። አንተ መጀመሪያ እኮ ደህና ቡጢ ነበር የገባውለት። ከዛ ቀና አላለው ቁልፍ አድርጎኛል። ያንቺማ እኮ ስስቴ ነፍሴ እኮ ነሽ። እንዴት እንዳሳዝንሽ እምቤን የመጣው በዛ ጣር ውስጥ ሆኜ እምቤን የመጣው። አንቺ በጥፊ ተፈርሸሻል ነበር እንዴ? እንዴት ሾፍሽው? ሙሉን በስተክክል ነው ያየሁት። ሙሉን ይኸውልሽ ነፍሴ ከስጌ ተላቆ ከዛ ከአመድ ውስጥ ከቋጥ ውስጥ ከሬሳ ሳጥን እንኳን አልገባው። ብቻ ግን እንደዚህ ከታች ወደ ላይ በሴኩሪቲ ካሜራ ነበር ሳይየ ነበረው። አቤት ቀደዳ አራሻንቲ። እኔ እኮ ነፍ ጊዜ ተቆልፌያለሁ። ምንም እኮ የሚታይ ነገር የለም። አታ ኧረ እባክህ አስረዳበት። ያየሁትን ነው የምናገረው። ተው ልተንብይበት። እንደውም እኮ የኛ ለነገሩ አንተ ወድቀህ ነበር። እንደውም እኮ የኛ እኮ ደህና እኮ ቆለፈን እንደደህና ሰው። አንቺ በጥፊያ እንደ ተሽከርክር። አንቺ ስነ ስርዓት ነኝ። ስለኔ እንደዚህ መናገር አይቻልም። ባይዘው ይከፋኛል። ስሜቱን አውቀዋለሁ። እኔ የምላችሁ ቆይ ፒኤፍ ያላችሁት ምንድነው? ቃጅል በእናትሽ ግቢለት። በእናትህ አንተ ግባለት። እኔ በበኩሌ አልገባለትም። ግቢለት። አቦ ግባለት። በእናትህ ግባለት። አንተ በሽተኛ ነህ እንዴ? ቆይ እስከመች ነው የኛን ሙድ የምንከትበህ? ያው በኩል ማርሽ መቆስ እስክንጀምር ድረስ ነው። ኧረ ተይው፣ እዚህ አንገበግባል። ኧረ ቃጀው ላጨነቀኝ። ብርድስ አላለህም? አልበረደህም? ኧረ እየበረደኝ አይደለም። ምን ነው እየበረዳችሁ ነው እንዴ? ግን ነፋስ ነገር አለ። ከበረደኝም ችግር የለም። ኮፍያውን ጣል አደርገዋለሁ። ወይ ይኸውልህ፣ ለማንኛውም ይሄ መኮንን ፕሮፋይላችንን አበላሽቶታል ነው እያልኩ ያለሁት። ኦኬ ፒኤፍ ያላችሁት አብሪቬሽን አድርጋችሁት ፕሮፋይል ለማለት ነው። እና ትርጉም በቃሲም ይቀየርልህ። እሱማ እኮ በእኔ ተነሳ እናንተ ፕሮፋይል በመብላሽቱ በጣም ደብሮኛል። እንደዚህ ማርጉን ዝም አንለው እና ምን ልታረጉ? እናስመልሳለን። ምኑን? ፒኤፋችንን። እንዴት አድርጋችሁ? ይኸውልህ በሰው ፊት እንዳዋረደንማ በአደባባይ ቃጅል አሻንቴ ሙጄ ማፍከረን ባናስብለው ሞተናል። ምን ማለት ነው? ይቅር በሉኝ ባናስብለው ሞተናል። አይ መስሏችሁ ነው። እመኑኝ መኮንን እንደዛ ከሚያደርግ ሞቱን ይመርጣልሽ። መቼም አያደርገው። ቃጅል አረ ጨነቃ ሰዓት ደርሷል። በእናትሽ እናማ እንፉስ አይደል? እስቲ ያዳ በቃ ተነሽ። የት አታረ ተወኝ በእናትህ። ጨመቃ ቤት ነው። የት እንዴት አትበል ከዚህ በኋላ። ተነሽ እስቷ ወይኔ መልማል ሹሃዳ መልማል። ለምንድን ነው ሰብር የማታደርጊው? ምን ሆነሽ ነው የምታካብጂው እንደዚህ? ይቅሌታም ሰውዬ ደሜን እያፈላው እንዴት አድርጌ ነው የምረጋጋው? ቆይ እሱ ማን ነውና ነው እንደዚህ የሚያደርገው? አይገርምሽም ንቀቱ? ቆይ ቤዛ ወርቅ የሆነች ልጅ አይደለች እንዴ? ያውም 24 ካራንት ነው እኮ። ቆይ ልጁ ቤዛን ቢያፈቅር ክብሩ ለሱ ነው እንጂ ላንቺ ነው እንዴ? እና እኔ ምን አልኩኝ? ይሄ የትልቅ ትንሽ ብታይ እኮ እንዴት እንዳደረገው። ለማንኛውም አንቺ ተረጋጊ። ነገሩን ባሰብኩት ቁጥር ደሜ ነው የሚፈላው። ሹሃዳ በቃ ሰብር አድርጊ ያልኩሽ አይደል እንዴ? ምንድነው ነገር ማዳመቅ እንደዚህ? ኧረ ቀለል አድርጊው እና ወድጄ ነው። እሱ እኮ ገብቶኛል። ይልቅ ምን ልትያት አሰብሽ? ማንን? ቤዛን ነው። እኔ ምን አውቄ? ቆይ ምን ልበላት? ብቻ በዚህ ሰውዬ ተናደርኩ ብለሽ ሄደሽ ክፉ ነገር ተናግረሻት ጨርቄን ማቄን ሳትን እንደ ልጁ ብን ብላ እንዳጠፋልሽ። ውይ ምን ሆነሽ ነው ቅመማ? እንዴ ምን ሆንኩኝ? ምኑን ማለት ነው የምታወሪብኝ? ያውልሽ እኔ አፍላ ፍቅር የያዛቸው ልጆች አይናቸው እንደሚታወር ነው እየነገርኩሽ ያለሁት።
ልክ እኮ ነሽ። እሷን ብድግ ብላ ብትሄድ ማን ያለ ልንል ነው እኮ። መምከርም ካለብሽ ረጋ ብለሽ ነው። ስንት ጉድ አለ መሰለሽ በየቤቱ የኔ እናት። ልክ እኮ ነሽ ቅመማ። በቃ ልሂድ። ወዴት ነው የምትሄጂው? ቤት ልጠብቃት፣ በሰከነ ስሜት እንዳወራት። እሱ ጥሩ ሀሳብ ነው። ሀቢብቲ እነዚህ አብላ የሆኑ ልጆች እኮ በቃ ሊያሳብዱን ነው። ሹሃ